ለሁላችንም ማስተዋል ይስጠን። ከዚህ ውሃ የሚጠጣ አንተሳናው አንጠማም። የእግዚአብሔር ልጆች ሰማያት ታባነ እግዚኦ ተመንሶ አርዲ ቪዲዮ ስለሆነ ቪዲዮ ነው፣ ፎቶ አይደለም። ታባነ እግዚኦ ተመንሶ ዛሬ ዓለሙ ሰላም ተጠምቷል፣ ሰላም ተርቧል፣ ሰላም አጥቷል። በሰለጠነውም ባልሰለጠነውም በኋላ ቀሩም። እኔ ድሮ ጦርነት የኋላ ቀሮች ፈሊጥ ይመስለኝ ነበረ። ለካ የጥቅም ጉዳይ ነው። አያችሁ ሰሞኑን እየዘነበ ያለውን የቴክኖሎጂ ፍሰት። በእውነቱ ድሮ ጀግንነት ማለት አንድ ዱላ ይዞ መድፍ ከያዘው ጋር መግጠም ነበረ። አሁን ጀግንነት ትርጉሙ ተገልብጧል። አሁን ጀግንነት የላቦራቶሪ የቤተ ሙከራ የሳይንስቶች ውጤት ነው። ጣይል በድንጋይ የጀመረውን ጦርነት ዛሬ ሀያላኑ ሚሳኤልና በኒውክሌር ተክተውታል። ዛሬ በድንጋይ አንድ ሰው ነበር የሚሞተው፣ በአንድ ቦምብ ብዙ ሺህ ሰዎች ያልቃሉ። ዛሬ ብዙ ውከት አለ፣ ጭንቀት አለ፣ ችግር አለ። የራበውም የጠማውም የተሾመም የተሻረውም ጤነኛ በሽተኛውም የወደቀ የተነሳውም ሁሉም ጭንቀት ላይ ነው። ይህን ጭንቀት የሚያራግፍ፣ ይህን ችግር የሚፈታ፣ ይህን በሽታ የሚፈውስ፣ ይህን ስብራት የሚጠግን፣ ይህን ጎደሎ የሚሞላ እግዚአብሔር ነው። የተረበሸው ሀገራችን፣ የተረበሸው አህጉራችን፣ ዓለማችን መፍትሄ የሚያገኘው በተባበሩት መንግስታት፣ በአፍሪካ አንድነት ድርጅት፣ በአውሮፓ ህብረት በሚገኝ ስብሰባ አይደለም። በክላሽ በቦምብ በኒውክሌር ሰላም ሊመጣ አይችልም። ክርስቶስ ሰላም ያወጀው ቆስሎ እንጂ አቁስሎ አይደለም፣ ሙቶ እንጂ ገድሎ አይደለም፣ ተራቁቶ እንጂ አራቁቶ አይደለም፣ ተጠምቶ እንጂ አስጠምቶ አይደለም። ሌላው እየተራበ ሌላው እየተሰደደ ሌላው እየጎደለበት ያልፍልኛል ብለህ የምታስብ ጅላጅል የቅደም ተከተል ጉዳይ እንጂ ሰኞ ትነዳለህ። ተሰበሰብንበት ወይንም የምናከብረው በዓል ተደራራቢ እንደመሆኑ መጠን በዚህ መልኩ በዚህ ቦታ ላይ ከተሰበሰብ ሁላችንም በዚህ ዕለት ተባርከናል፣ ተቀድሰናል። የበዓለ መስቀሉ የበዓለ ሆሳዕና በረከት ተሳታፊዎች ሆነናል። ከጥቂት ደቂቃዎች በኋላ ደግሞ እግዚአብሔር ይፍታ የሚለው ይቀርና ሁላችንም ሰሞነ ሕማሙን፣ መከራውን፣ ስቅለቱን፣ ሞቱን እያሰብን እየሰገድን ወደ እግዚአብሔር እንባ ቀላቅለን የምንማጸንበት ወቅት በመሆኑ jelajahi cara baru mendapatkan informasi. Download Metro TV Extend sekarang.